የኔ መመኪያ ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። አልহামዱሊላህ ሌላ ኑር ሰቦን እንግዲህ ይኸው ቪዲዮን ያላያችሁ ልጆች እንግዲህ እኔ ወላሂ ላዚም እስከማየት ድረስ ጓጉቼ ነበር ማለት ነው። እና ግን ጠግቤ አይቻታለሁ። እና ደግሞ አንድ የገረመኝ ነገር ማንም ሳያያት ክርስቲያኑም ሙስሊሙም ሱብሃንክ እንዴት እንደተረባረበላትና በጣም አላህ የሚወዳት ደግሞ ያላህ ፍጡር ወይም ያላህ ባሪያ እንደሆነች ነው የተረዳሁት ወላሂ ላዚም። እናም ደግሞ ኢማን አላት አላህ ይጨምርላት። ያኔ ስታወራኒ ወንጀለኛ ነኝ እኔ ሰግዳለሁ ምናምን ስትል ለቤተሰቦቿ ያኔ ለአላህ ለማመስገን እንሰገድ ምናምን ሲሉ ማለት ነውና ወደቴ እንኳን ለሀገርሽ አበቃሽ ወላሂ ላዚም። እና ሱብሃንክ ያኔ እስካሁን ድረስ እኔ ያው አላህ ብሎት ቢሆን ኖሮ እንትን እስካሁን ድረስ ተረስታ ነበረ። ግን አላህ ያው ቀንሽ አልደረሰም ገና ነው ስላላት አላህ ለዚህ አብቅቷታልና በጣም አልহামዱሊላህ ወላሂ። ሌላን ኑር ሰቦ የኔ እናት እዚህ ጋር ደግሞ እናትዮ ጉልበት አጣራት እንዴት አንጀቴ እንደበላችኝ ወላሂ ቪዲዮ ሳይ ማለት ነው። ድምጹ ሳይለንት ያደረኩት ደግሞ ብዙ ሰው ዩቲዩብ ላይ ስለተለቀቀ ኮፒራይት እንዳያመጣብኝ ብዬ ነውና እንግዲህ እዚህ ጋር ቤተሰቦቿ እየተቀበሏት ግን እያለቀሱ ነው እዚህ ጋር ማለት ነው። እያሉ ሷን ቤተሰቦቿ ስታገኝ እያለቀሰች ነውና ብቻ ግን አልহামዱሊላህ እንኳንም አላህ ለሀገርሽ አበቃሽ። እንዲሁም ደግሞ ለዚህም ሰበብ ለሆናችሁ ፋሲካ ቲዩብ ሌሎቻችሁም አላህ ኸይር ጀዛ ይክፈላችሁ። ግን ደግሞ የሚያሳዝነው ነገር ፋሲካ ቲዩብ ወላሂ ላዚም አንዳንዴ ሰው በጣም ሰው ይመርጣል መሰለኝና መጀመሪያ ሌላ ኑር ሰቦ ሚዲያ ላይ እንድትወጣ ሰበብ የሆነችዋ ሁሉም እንዲያቀት ሰበብ የሆነችዋ ፋሲካ ቲዩብ ነው። ግን የሆነ ያልሆነ ድስ የማይል ነገር እንትን ሲሉ ነበር። ግን በስተመጨረሻ እሷም የሆነ መጀመሪያ ዩቲዩብ ላይ ቪዲዮ ስለሰራችባቸው ከፍቷቸው ነበርና ካሊድም የመሳሰሉት ምናምንና ከዛ ይቅርታ ጠይቃለች መሰለኝ። እና ግን እንደዛ መጀመሪያ እንድታገኛት አልፈለጉም ምክንያቱም ቅር ብሏቸው ስለነበረ ማለት ነው። ብቻ ግን እሷ ዋና በሰላም መግባቷ ነው። ሌላው ትርፍ ነው ይስማማሉ ማለት ነው። እንግዲህ እና እንኳን ለሀገርሽ አበቃሽ የኔ ውድ እህት ወላሂ አላህ ቀሪ ጊዜሽን ወልደሽ ከብደሽ አግብተሽ ደስተኛ ሆነሽ እንደምትኖሪ ተስፋ አደርጋለሁኝ። ግን እኔ ምን እንደተሰማኝ ታውቃላችሁ? ወላሂ ላዚም ባዶ እጇን ሳያት ሌላ ከጎን ያሉ ደግሞ ሻንጣ ይዘው እሷን ባዶ እጇ ሳይ እንዴት እንደከፋኝ ያ አላህ ያ ረቢ። እኔ በጣም ራሴ መቆጣጠር አልቻልኩኝም የዛኔ ማለት ነው። ወላሂ አሁን እንደዚህ ቮይስ እንደማረጋ አይደለሁም እና በጣም ነበር መጀመሪያ ሳያት በጣም ነው እንትን ያልኩት የሆነ አስባችሁታል። በጣም ነው የሚከፋው ወላሂ ላዚም። ብቻ ግን አልহামዱሊላህ ዋና እሷ በሰላም መግባቷ ነው። እዚህ ጋር ደግሞ የአባቷን እግር እያሸች እንትን የሆነ በጣም ስሜታዊ ሆናለችና የኔና ደግሞ ከእናቷን አባቷ ነው መሰለኝ በጣም የምትወደው። በነገራችን ላይ እኔ ራሱ አባቴ በጣም ነበር የምወደው ድሮ። አሁን እንኳን ትንሽ ቅር ብሎኛል እንጂ በፊት በጣም ነበር መሳሳለት ወላሂ ላዚም። እና የኔ እናት አላህ አይለያችሁ። ደግሞ ምን አንድ ደስ ካለኝ ነገር ማለት ነው ወላሂ አላህ እሷንም ምንም ሳትሆን ቤተሰቦቿንም ምንም ሳይሆኑ በሰላም መገናኘታቸው በጣም ነው ደስ ያለኝ። እዚህ ጋር እናቷን አላህን ለማመስገን ሽኩር ሰላት ልስገድ ስትላት አይ እኔ ወንጀለኛ ነኝ እኔ ሰግዳለሁኝ አንቺ ነይ ቁጭ በይ ብላ ነው እናትየውን አስቀምጥቻት ማለት ነውና ደግሞ በጣም ተጸጽታለች። በነገራችን ላይ እኔ ከዚህ በፊት ያለው የሌላ ኑር ሰቦ ያው እውነትም ልጅቷ የገደለቻት እሷ ናት እንዴ? ወላሂ ብዙም መረጃ የለኝም። ግን ያው ብቻ እንደዚህ ልጅ ጋር ልጅ ገላ ምናምን የሚባል ነገር ነውና
እውነት ገላለች እንዴ? ተጸጽታለች እሷ። የኔ እናት እዚህ ጋር እኔ ነኝ ወንጀለኛዋ ምናምን እናንተ ለምን ትሰግዳላችሁ? የሁላችሁንም እኔ እሰግዳለሁ እያለች ነውና ያው እንግዲህ እኔ ስልጥኛ አላቅም፣ ሌሎቹ ሲተረጉሙት የተረዳሁትኝ ነው። እና በጣም የሚያሳዝነው እዚህ ጋር ደግሞ እንትና ወንድም ካሊድ አላህ ኸይር ጀዛ ይክፈለው። ወላሂ በደንብ አድርጎ ነው የተንከባከባቸው የተቀበላቸው ምናምን እና ሁላችሁንም አላህ ኸይር ጀዛ ይክፈላችሁ። ወላሂ አላህ እኛንም በሰላም ለሀገራችን ያብቃን፣ ሳንለፋ ሳንደክም በሰላም እንደወጣን። ወላሂ ቀላል አይደለም። ያኔ በሰላም ወጣችሁ በሰላም ወደ ሀገር መመለስ ብቻ ትልቅ ነገር ነው። ወላሂ ስንቱን ወጥቶ የቀረ አለ፣ ስንቱን አላማውን አልሞ ቤተሰቡን ያጣ ስንት ነገር አለ። ብቻ ግን አላህ እኛም ለቀረ ነው በሰላም ለሀገራችን ያብቃን። ወላሂ ካሰብነው ካቀድነው አላህ አላማችን አሳክቶ በጣም ከባድ ነው። እሷ አላህ ስላዘነላት ነው። ወላሂ ስንቶቹ ናቸው ያኔ እናት አባታቸው ልጄ ውጪ ነው ይላሉ። ስንቶቻቸው እንደሞቱ እንኳን የማያውቁ በተስፋ የሚጠባበቁ ስንቶቹ አሉ። እሷ ግን አላህ ይወዳታል። ወላሂ አልሐምዱሊላህ እንኳንም እንደዚህ በእድሜ ለገፉ እናት አባቶቿ በሰላም ለማየት አበቃት። ወላሂ ላዝም የዛኔ እኔ ተፈርዶባት ቢሆን ተረስታ ነበረ። አላህ ያላህ ስራ ሱብሃንአላህ ወላሂ ጃግና አልሐምዱሊላህ እንኳንም ለሀገሯ አበቃት። ከባድ ነው። እና ደግሞ ውድ የመዳም ቅመሞች ወላሂ እናንተም ራሳችሁ ጠብቁ። አብዛኞቻችን አሁን ሶሻል ሚዲያ እያበላሸን ነው፣ እንደፈለግን ይሁንን ነው። ሲጠሩን ቶሎ አቤት አንል ምናምን። ወላሂ ትላንትና እኔ ማዘር አውርቻት የሆነች የሰፈራችን ልጅ አይደለችም ግን እንደዚህ የሆነች ሴት አዲስ አበባ ሄዳ የሰፈራችን ልጅ ማለት ነው እንትን ልጅቷ 9 ወር ድምጿን አጥፍታ አሁን ወደ ኢትዮጵያ ስትመጣ አታወራም ምንም አትልም አለችኝና በጣም እንትን ያልኩትኝ ማለት ነው። እና ደግሞ ሌላ አልሐምዱሊላህ ደህና ናት፣ ሁሉ ነገር ታውቃለች። በፊት እንደዚህ ማህፀኗ ወጥቶ ምናምን እያሉ ሲያወሩ እንደነበር አይደለም። ሰው ታውቃለች ምናምን እና ቤተሰቦቿ ስታጎርስ ምግብ ምናምን ወላሂ ላዚም ደህና ናት አልሐምዱሊላህ። እንደተፈራው እንኳን አይደለችም። እኔ እንደውም ተላም የመጀመሪያ ቀን እንደዚህ ገና ሲቀበሏት ቀስ እያለች ስትሄድ እንትን ተሰምቶ የነበረ ግን አልሐምዱሊላህ ስታወራ ምናምን ሁሉ ነገር ታውቃለች፣ ደህና ናት። እና ደግሞ ገና ልጅም ናት የኔ እናት። እኔ ትልቅ ሰው አድርጌ ነበር የጠበኳት። ምስኪን ነፈር ይላል። ኧረ አይ የሰው ሀገር ድራሹ ይጥፋ።